በምጸልይበት ጊዜ ልቤ አይሰበሰብም። እንዲህ ከሆነ መጸለይ ቢቀርብኝስ? ልቦናው የማይሰበሰብ መጸለይ ያቃተው አንድ ደቀ መዝሙር ወደ አንድ አባት ሄዶ እንዲህ ሲል ይጠይቃቸዋል። አባቴ የጸሎት መጽሐፍ ይዤ ስጸልይ ልቦናዬ አይሰበሰብልኝም። አፌ ቢያነበውም ልቦናዬ ግን ይባትታልና እኔ ደግሞ ዝም ብዬ ሳነበው ቅዱሳን በፍጹም ሀሳባቸው እያሰቡና እንባን እያነቡ ጸጸትን እየጨመሩ የጻፉትን እኔ በልቤ ሌላ እያሰብኩ አፌ ብቻ ቢያነበው እንደ ገደል ማሚቱ ፊደል አፌ ላይ እያነጣጠረ ይሄዳል እንጂ ጸሎትም አይሆንልኝም። ስለዚህ አባቴ የአፍ ብቻ ጸሎት ቅድመ እግዚአብሔር የማይደርስ ከሆነ ጸሎቴም በተወው ይሻለኛል ወይስ ባልተወው ይሻላል ብሎ ጠየቃቸው። አረጋዊ አባትም እንዲህ ሲሉ አስረዱት። አየ ልጄ፣ አይነ ስውር ሰው በዘንጉ ምድር እየመታ ሲሄድ ከመንገድ ላይ ያለ እባብ ለጊዜው የብትሩን ድምፅ ሰምቶ ይመታኛል ብሎ ይሸሻል እንጂ አይነ ስውር ነው አላየኝም ብሎ ባለበት አይጠብቀውም። ስለዚህ አንተም አስተውለ ብትጸልይ መልካም ቢሆንም ለጊዜው ግን ጭራሽ ከምታቆመው በአፍ ውስጥ ያለውን የቃለ እግዚአብሔርን መንኳኳት የሚሰማ አጋንንት መሸሻቸው አይቀርምና መቼም ቢሆን ጸሎትህን አትተው። አጋንንትን ማባረር በራሱ አንድ ታላቅ ጥቅም ነውና ብዙ ከመጸለይህም አንጻር አንዳንድ ጊዜ ልብህ ላይ የምትወድቀው ቃለ እግዚአብሔር ተጠራቅማ ወደ እግዚአብሔር ትደርሳለችና። እናም ልጄ ልብህ ምንም ዟሪ ቢሆንም አፍህ የሉል እግዚአብሔር ፍጥረት ነውና ይህንንም በጭራሽ እንዳታቆም። አንተው በዳይ አንተው አኩራፊ ሆነ ጭራሽ ከአምላክ ርቀህ የጠላት የሰይጣን መጫወቻ እንዳትሆን በማለት መለሱለት። ስለዚህ እኛም ክርስቲያኖች በምንጸልይበት ጊዜ ልቤ አይሰበሰብም፣ እንዲህ ከሆነ መጸለይ ቢቀርብኝስ እያላችሁ እንዳታቆሙ እህት ወንድሞቼ። ልባችን ባይሰበሰብም እንኳ እግዚአብሔር አንድ ቀን ሊሰበስበው ይችላልና ዘወትር ከመትጋት ወደ ኋላ አንበል። ስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። የህይወት ዘመን ግብ። ሰው በዚህ ምድር ላይ በህይወት ሲኖር የህይወት ዘመኑ ከመጠናቀቁ በፊት ሊጨብጣቸው ወይም የራሱ ሊያደርጋቸው የሚፈልጋቸው ብዙ ነገሮች ይኖራሉ። ከብዙዎቹም ውስጥ አንዱን ምረጥና ተናገር ቢባል ደግሞ ከነዚህ ከብዙዎቹ ውስጥ በጣም የሚሻውንና የሚፈልገውን ይናገራል። ሰላም ጤና ይስጥልኝ። በዓለም ዙሪያ ያላችሁ ሰዘሮች በሙሉ እንደምን አላችሁ? እንኳን በሰላም ወደ ቻናል የመጣችሁ። ዛሬ እግዚአብሔር ቢፈቅድ የህይወት ግባችን ምንድን ነው? አንድ መንፈሳዊ ክርስቲያን የህይወት ግቡ ምን ሊሆን ይችላል የሚለውን ነገሮች እናያለን። አብራችሁን ቆዩ። ምናልባት አንዳንዱ ቤት ሰርቶ መኪና ገዝቶ ትዳር መስርቶ ዘሩን መተካት፣ ተምሮ አዋቂ መባል፣ መሪ መሆን፣ ብዙዎችን የሚመራ ገንዘብ ኖሮት የፈለገውን የሚያደርግ ወዘተ ብዙ ነገሮችን መዘርዘር ይቻላል። እነዚህ ከላይ የተዘረዘሩ ነገሮች በሙሉ በአግባቡ ከተደረጉ በራሳቸው ኃጢአትም ክፋትም የላቸውም። ነገር ግን የህይወት ዘመናችን ግቦች እኚህ ብቻ ሊሆኑ አይገባም። ሰው ከሁሉ ነገር መጀመሪያ ሊያሳካው የሚገባው ነገር ቢኖር የዘላለማዊ ቤቱን መስራትና የመንግስቱ ወራሽ ሊያደርጉት የሚችሉትን ምስጢራት መፈጸም ነው። ነገር ግን አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ፈልጉ፣ ይሄም ሁሉ ይጨመርላችኋል እንዳለን በቅዱስ ወንጌሉ ማቴዎስ ወንጌል ምዕራፍ 6 ከቁጥር 33 ላይ ሰው የተፈጠረበት ዋነኛ ዓላማ የእግዚአብሔርን መንግስት ለመውረስና ዘላለማዊ ህይወትን ለመኖር ነው እንጂ ምድራዊ ነገር ወይም የስጋን ነገር እያሰቡ የነፍስን ነገር ረስቶ እንዲሞት አይደለም። የተፈጠረበትን ዓላማ የማያውቅ ሰው ግን ተኝቶም ተቀምጦም ሀሳቡ በሙሉ ስለ ምድራዊ ስኬት ብቻ ነው። ሐዋርያው ቅዱስ ጳውሎስ መልካሙን ስራ ለማድረግ ተፈጠርን እንዳለ
ከሁሉ መልካም የሆነው ተግባር እግዚአብሔርን ማመስገንና ለሕጉ ተገዢ በመሆን ዘላለማዊ ሕይወትን እንድንወርስ ተፈጥረናል። አሁን ግን ሰው ሁሉ ይሄንን ረሳ። የሕይወት ዘመን ግቡ ሁሉ አላፊና ጠፊ በሆነ ነገር ላይ አደረገ። ለምሳሌ አንድ ሰው ከአዲስ አበባ ወደ ጅማ ሲሄድ ወልቂጤ ላይ ወርዶ ምሳ መብላትና ሻይ መጠጣት የሚሄድበት መድረሻ ወይም የዓላማው ግብ አይደለም። ነገር ግን መብላትና መጠጣት ስለሚኖርበት በመንገዱ ላይ ወርዶ የሚያስፈልጉትን ነገሮች ያደርጋል። እኛም በዚህ ምድር ላይ ስንኖር ከእናታችን ማህፀን ወጥተን ወደ እግዚአብሔር መንግስት እስክንገባ ድረስ በመንገዳችን የምናደርጋቸው የስጋ ስራዎች ሁሉ የእግረ መንገድ ክንዋኔዎች እንጂ የህይወታችን ዋነኛ ግቦች እንዲሆኑ አድርገን ማሰብ የለብንም። ጠቢቡ ሰለሞን በመጽሐፈ መክብብ ሲናገር ከፀሐይ በታች በሚደክሙበት ድካም ሁሉ የሰው ትርፍ ምንድን ነው? ፀሐይ ትወጣለች፣ ፀሐይም ትገባለች፣ ወደምትወጣበትም ስፍራ ትቸኩላለች። ንፋስ ወደ ደቡብ ይሄዳል፣ ወደ ሰሜንም ይዞራል፣ ዞትር በዙረት ይዞራል። እኔ ሰባኪ በእስራኤል ላይ እና በኢየሩሳሌም ንጉሥ ነበርኩ። ከሰማይም በታች የተደረገውን ሁሉ በጥበብ እፈልግና እመረምር ዘንድ ልቤን አተጋው። እግዚአብሔር ይደክሙበት ዘንድ ይችን ለሰው ልጆች የሰጣት ክፉ ጥንት ናት። ከፀሐይ በታች የተሰራው ስራ ሁሉ አየው፣ እነሆም ሁሉ ከንቱ ነው፣ ንፋስ እንደመከተል ነው በማለት የምንደክምለትን እና የምንባዝንለትን ዓላማ መጨረሻው ምን እንደሆነ በሚገባ አስረድቶናል። በመጽሐፈ መክብብ ምዕራፍ 1 ከቁጥር 1 እስከ 14። ሐዋርያው ቅዱስ ጳውሎስም ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጃል ተብሎ እንደተጻፈ እንዲህ ይናገራል። ስለ መንግስተ ሰማያት አስቀድሞ ነግሮናልና። ስለዚህ ለመንፈሳዊ ሕይወት አብዝተን የምንተጋ እንሁን። 1 ቆሮንቶስ ምዕራፍ 2 ከቁጥር 9። በአጠቃላይ እኛ በዚህ ምድር ስንወርድ ስንወጣ ለስጋችን ብቻ ማድላት የለብንም። ይበልጥኑ ለነፍሳችን አብዝተን ማሰብ፣ ለዘላለም ክብር የሚያበቁ ነገርን መፈጸም፣ የተፈጠርንበት መንግስት ለመውረስ የሚያበቁ ነገሮችን ማድረግ ያስፈልገናል። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል ይላል ቅዱስ መጽሐፈ ምሳሌ ምዕራፍ 1 ከቁጥር 33። ለተጨነቀች ነፍስ ረፍት ይሆን ዘንድ የእግዚአብሔር ቃል ለሁሉ ይደርስ ዘንድ እኔም ለእናንተ ካዘጋጀሁ በኋላ በድካሜ ብዛት ሳይገባኝ የተጠላሁ እንዳልሆን ይጠቅማል ካላችሁ ለሌሎች ሼር ማድረግን አትርሱ። ልብን በእርጋታ አኑረው። የሁሉም መጨረሻ እና የሁሉም አገልጋይ ለመሆን በጣም ትጋ። ለከንቱ ንግግር ዘገምተኛ ሰነፉን፣ ነገር ግን የቅዱሳት መጻሕፍትን ቃል በማወቅና በመስማት ድነት የሚሰጡ ናቸውና ብልሁን። ታላቁ አባት አባ ባስልዮስ ዘቂሳርያ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።